ወፍራም ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የተከበራችሁ የዶክተር ቃልኪዳን ቻናል ተከታታዮቻችን እንደምን አላችሁ? ዛሬ ቆንጆ የሆነ ፕሮግራም ይዘንላችሁ መጥተናል። ለእናንተ ጠቃሚ ነው አስተማሪ ነው ብለን ያሰብነው ቆንጆ ፕሮግራም ይዘንላችሁ የመጣ ነው። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ እንጋብዛለን። ከዛም በተጨማሪ ቻናሉን ሰብስክራይብ ያደረጋችሁ ሌሎች ትምህርቶች እንዲደርሳችሁ አዳዲስ ቪዲዮዎችም ስንለቅ ወዲያው እንዲደርሳችሁ የደውል ምልክቷን በመጫን እዛም በተጨማሪ ያስፈልገዋል ለምትሉት ሰው ሼር እያደረጋችሁ ይህ ቪዲዮ እንዲደርሰው በማድረግ አብራችሁን እንድትቆዩ እንጋብዛለን። በሀገራችን ውስጥ ለትዳር መፍረስ ምክንያቶች በዋነኝነት ከተጠቀሱ ምን ይመስላችኋል? እርግጠኛ ነኝ አብዛኞቻችሁ ብዙ ምክንያቶችን ልታስቡ ትችላላችሁ። ለምሳሌ በኢኮኖሚ፣ በቤተሰብ ጣልቃ ገብነት፣ በቅናት እና ብዙ መሰል ነገሮችን ልትዘረዝሩ ትችላላችሁ። ነገር ግን በኢትዮጵያ ባሉ አብዛኞች ትዳር የመፍረሳቸው ችግር ወደ ውስጥ ገብተን ስናጠናው እውነታው እናንተ ከምታውቁት ሌላ ነው። ከብዙ የትዳር መፍረስ ምክንያቶች ተሸፍኖ ወይም ወደ ውስጥ ገብተን ስንፈትነው ዋነኛው ችግር ወሲብ ነው። በወሲብ አለመጣጣም ዋነኛው ምክንያት ነው እንደሆነ አብዛኞቻችሁ ጥናቶች አረጋግጠዋል። በነገራችን ላይ በኢትዮጵያ ፍርድ ቤት ትዳር ከመፍረሱ ረጅም ቀጠሮ ከሚከለክለው ወይም ለማፍረስ በቂና ቀላል ምክንያት የሚባለው በወሲብ አይመቸኝም ወይም አትመቸኝም የሚለው ምክንያት። በዛሬው ፕሮግራሞችን ደግሞ የምናየው ለትዳር መፍረስ ዋነኛ ከሚባሉት ውስጥ በወሲብ አለመጣጣም ምክንያት የሆነው የብልት መጠን የሚለውን ነው የምናየው ማለት ነው። ያው ማለት እንግዲህ የብልት መጠን ትልቅ መሆን፣ ማነስ ወይም ደግሞ ውፍረቱ፣ ቅጥነቱ ያ የሚያመጣው ችግሮች ምን አይነት ናቸው፣ እንዲሁም ደግሞ መፍትሄዎቹ ምንድን ናቸው የሚለውን በዝርዝር የምናይ ነው የሚሆነው። ስለዚህ ትንሽ ብልት ያላችሁ ወንዶች እንዴት አድርጋችሁ ሴቷን ማርካት እንደምትችሉ ቁልፍ ዘዴዎችን አንስቼ የምነግራችሁ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳትረሱ፣ የደውሏ ምልክት በመጫን ሁሌም የምለቃቸውን ትምህርታዊ ቪዲዮዎች እንዲደርሳችሁ እላለሁ። ቤተሰብ የሆናችሁ ከልብ አመሰግናችኋለሁ። ወደ ፕሮግራም ይልግባ። እንግዲህ ብዙ ጊዜ ወንዶች የሚሉት ነገር ቢኖር ብልቴ ትንሽ ነው፣ እንዴት አድርጌ ሴቷን ማርካት እችላለሁ? ብልቴ ወፍራም አይደለም፣ በመልኩ ሴቷን ማርካት እችላለሁ። የሴቷ ብልት ሰፊ ነው፣ የኔ ብልት ደግሞ አነስ ያለ ነው። እንዴት ነው ሴቷን ማርካት የምችለው? እሷን ማርካት አልችልም ብላችሁ ታስባላችሁ። ነገር ግን በደንብ አድርጋችሁ ማርካት ትችላላችሁ። ዛሬ አንስቼ የምነግራችሁ እነዚህ ነጥቦች በምን ዘዴዎች ተጠቅማችሁ ሴቷንን ራሳችሁን ደስተኛ ሆናችሁ መርካት እንደምትችሉ ነው። እንግዲህ በመጀመሪያ የማነሳላችሁ ነጥብ ምንድን ነው? ብዙ ጊዜ ወሲብ ሲደረግ ማለስለሻ ቅባቶች እንጠቀማለን። ነገር ግን ብልታችሁ ትንሽ የሆነና የሴቷ ብልት ከእናንተ ብልት ማለትም የሴቷ ብልት ትንሽ ይሰፋል ብላችሁ የምትሉ ወንዶች ማለስለሻ ቅባት መጠቀም አይኖርባችሁ። ምክንያቱም ማለስለሻ በምትጠቀሙበት ሰዓት የሴቷ ብልት በጣም የሰፋ ነው የሚመስላችሁ። ስለዚህ ማለስለሻ መጠቀም አይኖርባችሁም ማለት ነው። እንግዲህ ሌላኛው ደግሞ ወሲብ በምታደርጉበት ሰዓት መጠቀም ያለባችሁ ፖዚሽኖች አሉ። ማለትም ብልታችሁ አጭር የሆናችሁ ወንዶች ፖዚሽኖችን መርጣችሁ ነው መጠቀም ያለባችሁ። የሴቷን የውስጠኛውን የስስ ብልት እንዴት አድርጋችሁ ማግኘት እንደምትችሉ ማለትም የሚመቻችሁን አይነት ፖዚሽን መርጣችሁ ነው መጠቀም ያለባችሁ። ከሱ ውስጥም መጠቀም ካለባችሁ ፖዚሽን ውስጥ አንደኛውና ዋነኛው ሴቷ በጀርባዋ አልጋ ላይ ተኝታ ወንዱ ከላይ የሚሆንበትና የሴቷን እግሮች ወደ ላይ ከፍ አድርጋችሁ ትከሻችሁ አካባቢ በማድረግ የምታደርጉት ወሲብ ነው። ይሄ ወሲብ በጣም ከሚባሉ በላይ ሴቷን ለማርካትና የውስጧን የስስ ብልት ለማግኘት በደንብ አድርጎ ይመቻል።
የሴቷን ብልት ደግሞ ትልቅ ሰፊም ቢሆን እንኳን የጠበበ እንዲሆን ያደርገዋል ማለት ነው። ስለዚህ በዚህ ፖዚሽን ስታደርጉ ሴቷ ደስተኛ ሆና ልትረካ ትችላለች፣ እናንተም ደስተኛ ሆናችሁ ልትረኩበት ትችላላችሁ። ሌላኛው ፖዚሽን ደግሞ ሴቷ ከላይ የምትሆንበት ፖዚሽን ነው። ይህም ፖዚሽን ከዚህ በፊትም ብየዋለሁ። ሴቷ ወንዱ በጀርባው ይገኛል። ሴቷ በርከክ ብላ እግሮቿን አጣጥፋ ለወሲብ የተዘጋጀው ብልት ወደ ራሷ ብልት በማስገባት የምታደርገው ፖዚሽን አይነት። ይህንን ፖዚሽን በምታደርግበት ሰዓት የሴቷን የውስጠኛ የስስ ብልት የወንዱ ብልት በደንብ የመንካት እድሎች ስለሚፈጠሩለት በደንብ አርጋ ሴቷን ልትረካት ትችላለች ማለት ነው። እንግዲህ በዚህ መልኩ ሴቱ ወንዱ ልትረካት ትችላላችሁ። ፖዚሽኖችን በመምረጥ በደንብ አርጋችሁ ቦታ መውሰድ ይኖርባችኋል። እንግዲህ ሌላኛው ደግሞ ማድረግ ያለባችሁ ፖዚሽን ምንድነው? ከኋላ ወይም ደግሞ በፍንድት የሚደረገው የወሲብ ፖዚሽን። ይሄ በጣም ተመራጭ የሆነ ነው። ብልታቸው አጭር ለሆኑ ወንዶች ይህ ፖዚሽን በጣም ተመራጭ ነው። እሷ በምታፈነድድበት ሰዓት የውስጠኛው ስስ ብልቷ ወደ ውጭ ስለሚቀር በደንብ አግኝተው የማሸት ሂደት ስለሚፈጠር ሴቷም ቶሎ ልትረካ ትችላለች፣ ወንዱም ደስተኛ ሆኖ ሊጨርስ ይችላል ማለት ነው። ሌላኛው ነገር ደግሞ በአካባቢያቸው ያለውን ነገር መጠቀም። ያ ማለት ወንበር ከሆነ እሱ ወንበር ላይ ቁጭ ብሎ እሷ ከላይ አርጎ ወሲብ ማድረግ፣ ወይም ደግሞ እሷ ትራስን መጠቀም ይቻላል። እሷን አስተኝቶ ከዳሌው አካባቢ ትራስ ማድረግ፣ ከሆዱ አካባቢ ትራስ በማድረግ እነዚህን አይነት ፖዚሽኖችን ተጠቅሞ ሴት ልጅ በአጭር ብልት ማርካትና ማስደሰት ይቻላል ማለት ነው። ወንዶችም አጭር ብልት አለኝ ብላችሁ ሳትሳቀቁ ደስተኛ ሆናችሁ ደስ የሚል የፍቅር ጊዜ የወሲብ ጊዜ ታሳልፉበታላችሁ ማለት ነው። ሌላኛው ደግሞ ሁሌም የምለው ነገር ማለትም ከወሲብ በፊት መደረግ ያለበት ነገር ቢኖር ቅድመ ወሲብ ነው። ያንንም ቅድመ ወሲብ በደንብ ብዙ ጊዜ እየፈጀ ቅድመ ወሲብ ማድረግ ይኖርባችኋል። በትንሹ 30 ደቂቃ ያክል ቅድመ ወሲብ ማድረግ አለባችሁ። መሳሳም፣ መተሻሸት፣ መላፋት እንደዚህ አይነት ነገሮች ማድረግ ይጠበቅባችኋል ነው። ከዚህ በፊት ብየዋለሁ ይህንን ነገር፣ ግን አሁን ለቻናሌ አዲስ የሆናችሁ ሰዎች ልትገመላችሁ። ሴት ልጅ ስሜቷ ቶሎ አይነሳሳም፣ ለወሲብ ቶሎ ዝግጁ አትሆንም። ስለዚህ ሴት ልጅ ለወሲብ ዝግጁ ለማድረግ መጀመሪያ ቅድመ ወሲብ ማድረግ ያስፈልጋል። ሴቷን ሰውነቶቿን በደንብ ማሻሸት፣ ጡቶቿን፣ ከንፈሯን መሳም፣ የተለያዩ አይነት መተሻሸቶች፣ መላፋት፣ መሳሳም እንደዚህ አይነት ነገሮችን በማድረግ ሙቀቷን መጨመርና ለወሲብ ያላት ፍላጎት መጨመር ያስፈልጋል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ያቀረብኩላችሁ ትምህርታዊ ቪዲዮ ይሄን ይመስል ነበር። ከፕሮግራሙ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አመሰግናችኋለሁ። ለቻናሌ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። ቤተሰብ ለሆናችሁ ደግሞ ከልብ አመሰግናለሁ። በሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።